እግዚአብሔር ሆይ የደከመው ትውልድ ነው ተመልከት። የደከመው ትውልድ ነው ተመልከት። መጸለይ አልቻለም፣ መስራት አልቻለም። አመፀኞች እጅግ በጣም ከፍ አሉ፣ ጻድቅ ተረገጠ። በዚህ ዘመን መሬት ራሱ እየረዳች ያለችው ለክፎች ነው። ክፋትን የሚያደርጉ ሰዎች ለምልመው አምሮባቸው ተሳክቶላቸው ስኳር የለባቸው፣ ደም ግፊት የለባቸው፣ ካንሰር የለባቸው፣ ነርቭ የለባቸው፣ ግን መጠጥ ይጠጣሉ፣ ይሰክራሉ፣ ያመነዝራሉ፣ ተመችቷቸው ይኖራሉ። የአመፀኞች ቤት እልል ያለ ነው። ለመርገጥ ትፈራላችሁ። የክፋታቸው ጥግ ይታወቃል፣ ግን ምቾት ያለው ኑሮ ይኖራሉ። ጻድቅ በመከራ ሲዋጥጥ ታያላችሁ። ጻድቅ እያለቀሰ ልጆቹን ማስተማሪያ ሲያጣ ወደ ቤተ ክርስቲያን መሄድ እስከሚያቅተው ድረስ ተስፋ ሲቆርጥ፣ አንዳንዶች ልጆቻቸውን በገመድ ታንቀው ሲሞቱባቸው፣ አልፎም አልፎ መርዝ እየጠጡ ሲሞቱባቸው፣ እዚህ ምድር መኖርስ ምን ያደርግልኛል? የእናቴን መከራ እንጨት ተሸክማ ጎንበስ ቀና ስትል አባቴ እንጨት እየፈለጠ ድንጋይ ተሸክሞ እንጀራ ከሚያበላኝ ለምን በሊቢያ አርጌ ሳውዝ አፍሪካ አልገባም የሚል የቤተ ክርስቲያናችን ጥሩ ዘማሪ፣ የቤተ ክርስቲያናችን መልካም አገልጋይ፣ ስነ ምግባሩ፣ ቅድስና አኗኗሩ፣ ሕይወቱ መልካም የሆነ በዛ ውስጥ ደግሞ በመስሪያ ቤት ውስጥ በታማኝነት የሚሰራ እኔ ከአመፃ ጋራ አልስማማም ክፋትንም አላደርግም የሚል መቀመጫ ሲነጠቅ፣ በዘር በጎሳ ቢሮዎች ሲከፋፈሉ፣ ቤተ ክርስቲያን ለሶስት ለአራት ስትገነጣጠል፣ የአመፀኛ ኮቴ በደንብ ሲሰማ፣ አስፓልቱን ሞልቶት ሲራመድ፣ ቤቱን ሲያድሰው፣ በዓል ሲመጣ በሬውን ሲያጋድም፣ ለልጆቹ አንዳንድ እያለ በስማቸው በግ ሲያርድ፣ ከጎኑ ያለች አንዲት ድሃ ግን ዶሮ መግዣታ መሬት ላይ ስትንከባለል፣ ምናልባት ትርፍራፊ ባገኝ ብላ በ30 ብር ቁርጥራጭ ስጋ ልገዛ እዛ ቄራ ሄዳ እሱንም አንሰጥሽም ብለዋት የበሬውን ጭንቅላት ገዝታ መታ ፈትፍጣ ለልጆቿ የምታበላ ድሃን እየተረገጠ ያለበት፣ እውነት የተሸፈነበት፣ አመፅ እንደ ባንዲራ የተውለበለበበት በዛ ሰዓት እንዲህ ብሎ ይናገራል እግዚአብሔር ነብይ። አንተ እግዚአብሔር ሆይ ይለዋል፣ አንተ እግዚአብሔር የለህም እንዴ? አመፀኛ እያደገ ጻድቅ እየተረገጠ እውነት እየተሸፈነች አመፀኛው እንደፈለገ እየዘለለ የጻድቃን አፍ እየተዘጋ ክፎች እንደፈለገ እየፋነኑ ግን ጻድቅ በረሃብ እየሄደ እኔ አንተን እያገለገልኩ የለህም እንደ እግዚአብሔር አትወርድም እንደ እግዚአብሔር ይላል ዕንባቆም። ተመልክቷቸው ክፋታቸውን በደንብ አይቶላቸው እግዚአብሔርን እያመለከ ያለ ይሄ ሰው ምድረ በዳው ሲያነቃንቀው፣ ችግር ቤቱ ገብቶ እንደ ንፋስ ሲያወዛውዘው፣ ያ ሐዘን ቤቱን ሞልቶ እንባውን ወደ መሬት ሲያነጥረው፣ ያኔ የጻድቅነት መብት ምንድነው? እግዚአብሔርን መፍራትስ ምንድነው? ከእግዚአብሔር ጋር መኖር፣ እግዚአብሔርንስ ማገልገል፣ በእግዚአብሔር ቤት መመላለስ፣ ኢየሱስ ኢየሱስ ማለት ጌታ ጌታ ማለት ምንድነው ትርፉ? እግዚአብሔር ካልፈረደልን ካላየልን እያለ ዕንባቆም ሲናገር፣ እውነትም አመፀኞች በደንብ እየዘለሉ ያያቸው ጊዜ እግዚአብሔርን በድፍረት እንደዚህ አለው፣ አንተ እግዚአብሔር የለህም ወይ አለው። የለህም ወይ? ከሌለ ንገረኝ፣ እኔም አምላክ አለ ብዬ መናገሬን ላቁም አላውራ ብሎ ሲናገር፣ ተስፋ የቆረጠ ዕንባቆም ይህንን ቃል ተናግሮ ከጨረሰ በኋላ እግዚአብሔር ዝም አለው። አንዳንድ ጊዜ ያማል፣ እግዚአብሔር ዝም ይላል። ዝም አይናገር አይጋገር። ያያቸዋል፣ አመፀኞች ይዘላሉ ያያቸዋል፣ ክፎች ይዘላሉ ያያቸዋል። ዝም ጻድቅ ሲረገጥ እውነት ሲጠፋ ዝም ሲል ዕንባቆም እንደዚህ አለ፣ በቃ ዝም ካልከኝ ምን አደርጋለሁ? አንተ እግዚአብሔር ጉልበተኛ ነህ፣ መብቱ ያንተ ነው። ማውራት፣ መባረክ፣ ማንሳት፣ ማዳን፣ መግደል ትችላለህ። እኔ ምንም አልልህም፣ ግን እንደዚህ ነው የማደርገው። መጠበቂያዬ ላይ ቆሜ እጠብቅሃለሁ። መጠበቂያችሁ ላይ የጠበቃችሁት እግዚአብሔር ይመለስላችኋል፣ ይመለሳል። አሁን ልጸልይላችሁ፣ እጆቻችሁን ከፍ አድርጉ።
አብያተ ክርስቲያናት ጌታ ይባርካችሁ። የከተማ አስተዳደሮች ጌታ ይባርካችሁ። አገልጋዮች በዚህ ያላችሁ፣ ፖሊሶች ጌታ ይባርካችሁ። በዚህ አካባቢ የተሰበሰባችሁ ጌታ ይባርካችሁ። እጆቻችሁን ከፍ አድርጉና ልጸልይላችሁ። ልጸልይ። ስማን አባት፣ ይህ ሁሉ ትውልድ እጁን አንስቷል። ስማ የኔ ኢየሱስ ስማ። በቃ እስቲ ተመልከታቸው እግዚአብሔር ሆይ፣ ዝም ብለህ ተመልከታቸው። ጉልበታቸው የተበዘበዘ ትውልድ ነው። እግዚአብሔር ዝም ብለህ ተመልከት። ይለፋል አያገኝም። ተመልከተው እግዚአብሔር፣ ተመልከተው። የብዙ ዓመት ሰራተኛ ነው። ብዙ ዓመት ከተማው ላይ እየሰራ ነው። ግን ተመልከት፣ ይኸው እግዚአብሔር ይኸው የለበሰውን ተመልከት። እግዚአብሔር ዛሬም ለልጆቼ ብሎ ወጥቷል። እጃችሁን ስጡ። እንደዚህ ያላችሁ ስጡ። እግዚአብሔር ሆይ የደከመው ትውልድ ነው። ተመልከት። መጸለይ አልቻለም፣ መስራት አልቻለም፣ እልፍ ማለት አልቻለም። እሱን ባሪያ ያደረጉት፣ ረገጡት። ተመልከት። እኔ ከ20 ዓመት በፊት ይህን ከተማ አውቀዋለሁ። 17 ዓመት በፊት እኔ አውቀዋለሁ። እንደዚህ ልቡ የተሰበረ ትውልድ አላየሁም። በቃ አላየሁም። እኔ አላየሁም። ዛሬ እግዚአብሔር ተመልከት። እግዚአብሔር አገልጋዩ አቅም አንሶታል። እግዚአብሔር ሆይ ሰባኪው አቅም አንሶታል። ዛሬ ተመልከት፣ እግራቸው መራመድ አልቻለም። ተመልከታቸው። ዛሬ ግን ጸሎቴን ትሰማል፣ የብዙዎችን ታሪክ ትቀይራል። የት ነው የላከኝ አባቴ? እኔ እንደዚህ የተሰበረ ትውልድ አላቅም። ጠንካራ ትውልድ ነው የማውቀው። ተስፋ የቆረጠ ትውልድ አላቅም። ጸሎቴን ሰምተህ እዚህ የቆመውንም ያልመጣውንም ከተማው ላይ ያለውንም ሁሉንም ትውልድ ዛሬ በአንድ ድምፅ እንድትቀይር ጸልያለሁ። አንድ ድምፅ እልፍ አድርጋቸው። እግዚአብሔር የሚመሰክሩበት ጊዜ ይምጣ። እኛ ነጭ እንደለበስን ነጭ ለብሰው የማይበት ሰዓት ይምጣ። ከተማ አስተዳደሩን በኢየሱስ ስም ባርከው። በመካከል መከፋፈል የሚያስቀምጥ ካለ እንኳን በፍጥነት ይነቃቀል። በኢየሱስ ስም ይሄን ሰው ዛሬ አግዘው። ይሄን ከንቲባ ከና አስተባባሪዎቹ አግዛቸው። ዛሬ ከተማይቷን በፍጥነት የሚለውጡበትን ኢኮኖሚ ስጠው። ሳይወርድ ከተማይቷን ይቀያየር በኢየሱስ ስም። እነዚህ አብያተ ክርስቲያናትን ትውልድን የሚያስነሱበት ቅባት ስጣቸው። በዙሪያ ላይ ያለውን ትውልድ ጠቅላላ ባርክ። በኢየሱስ ክርስቶስ ስም ባርካቸው። ይሄ መሬት አሁን ዝናብ ይቀበል። ይሄ መሬት ካምፓኒዎች ይቀበል። ትልልቅ ድርጅቶች ይቀበል። ትልልቅ ሰዎች ይቀበል። መንገዱ ይስፋ። በአራት አቅጣጫ መንገዱ ይስፋ። እናመሰግንሃለን፣ እናከብረሃለን፣ ከፍ እናረጋሃለን። ለነሱ 1 ደቂቃ ልጸልይላቸው። ይንበርከኩ። 1 ደቂቃ ልጸልይላቸው። እንዳለ እጃችሁን ወደዚህ ዘርጉ። እናንተ ና የሰማይ አምላክ ና በል አግዛቸው፣ ና በል እርዳቸው፣ ና በል እጃቸውን ያዝ፣ ና በል ግንባራቸው ላይ ሞገስ አስቀምጥ፣ ና በል ከተማ የሚቀይሩበትን ራእይ ስጣቸው፣ ና በል በየቤታቸው ገብተህ ቀይርላቸው፣ ቤታቸውን አይዛችሁ በላቸው። ያቺ እጅ ትባርካቸው፣ ሙሴን የመራች እጅ ትምራቸው።
ሙሴን ያገዘች እጅ ታግዛቸው። ና እግዚአብሔር፣ ና እግዚአብሔር፣ ና እግዚአብሔር በሊያዛቸው። ላንተ አስረከብኳቸው። አንድም ጎደሎ ነገር አይኑራቸው። በሽታ ከላያቸው ላይ ይወገድላቸው። የከተማውን ራእይ አስረክባቸው። መንፈስ ያግዛቸው በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር አምላኬ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ስለሰጣችሁኝ ስለዚህ ጊዜ ስለሰጣችሁኝ ስለዚህ ሰዓት አመሰግናለሁ። እሺ፣ ባርኮት፣ ሰላም፣ ጤና አልፎም ደግሞ ለትውልዱ ለውጥ ለአስተዳደሩ ለውጥ እንዲሆን ይህንን ዘይት በዶዮ ገና አብያተ ክርስቲያናትና ሆሳና ከተማ ባለች መታደጊያው ምኩራብ ቤተ ክርስቲያን አጠቃላይ እኔና እሳቸው ይሄ ስለናንተ ወደዚህ ምድር ላይ የሚፈሰው ባርኮታችሁ ነው፣ ፈውሳችሁ ነው። ስለዚህ በአብ በወልድ በመንፈስ ቅዱስ ስም እናፈሳለን። ጌታ ኢየሱስ የተባረከ ይሁን።